አላህ ቁርአን ላይ በጣም በትዝብት ከሚናገራቸው የቁርአን አያቶች መካከል አንዱ ይሄ ነው። አፈቢልባጢል ዩእሚኑነ ወቢኒዕመቲላሂ ሁም የክፍሩን። እንደው በተራ ባጢል በሆነ ነገር እያመኑ በአላህ ስብሓነሁ ወተዓላ ደግሞ ይክዳሉ ያስተባበላሉ እንዴ ይላል አላህ ስብሓነሁ ወተዓላ። ለዚህ ነው ፈቢአይ አላኢ ረቢኩማ ቱከዚባን። እስኪ እንደው በየትኛው የጌታችሁ ጸጋ በየትኛውስ የጌታችሁ ስጦታ ነው የምታስተባብሉት ይላል አላህ። እልም ያለ ጥፋት ውስጥ ወንጀል ውስጥ ኖራችሁ ነጋ ጠባ አላህን ስታምፁ ከርማችሁ ከሰዎችም ከአላህም ርቃችሁ ሳለ አላህ ግን ከማይጠገበው ከማይሰለቸው ከማይቋረጠው እዝነቱ አላቋደሳችሁም ወይ? ወደሱ ጠጋ እቅፍ አላደረጋችሁም ወይ? የተራባችሁ ሆናችሁ ሳለ አልመገባችሁም ወይ? የታመማችሁ ሆናችሁ አላከማችሁም ወይ? እልም ያለ ድቅድቅ የህይወት ጨለማ ውስጥ ሆናችሁ ድረስልኝ ስትሉ ከአንዳንድ አላህ ሱብሓነሁ ወተዓላ አልደረሰላችሁም? ታዲያ አላህ ሱብሓነሁ ወተዓላ የሚታመጽ የሚወነጀል የሚካድ ጌታ ሆኖ ነው የምትክዱት እንዲህ የምትሆኑት? አፈቢልባጢል ዩእሚኑነ ወቢኒዕመቲላሂ ሁም የክፍሩን ይላል አላህ ሱብሓነሁ ወተዓላ። ያ ሰላም